በትግራይ ክልል ከባድና አሳሳቢ የተባለለት ወታደራዊ እርምጃ ተጀምሯል። ከፕሪቶሪያው የሰላም ስምምነት ወዲህ በትግራይ ምድር የጦር መሳሪያ የተኩስ ልውውጥ የቆመ ቢሆንም ጠንካራ ሰላም ግን ሊሰፍን አልቻለም። በተለይም የህወሓት ቡድን የጊዜያዊ አስተዳደር ፕሬዚደንቱን ሌተናል ጀነራል ታደሰ ወረደን በኃይል ከፈነቀለና ከኤርትራ ጋር ጽምዶ የተባለለትን አጋርነት ከጀመረበት ጊዜ አንስቶ ከፌደራሉ መንግስት ጋር ለይፋዊ ጦርነት ሁነኛ አጋጣሚዎች እየተጠበቁ መሆናቸውን የዲፕሎማቲክ ምንጮች አረጋግጠውልናል። ባሳለፍነው ሳምንት መጨረሻ የፌደራሉ መንግስት ከባድ የድሮን ድብደባ መፈጸሙን ተከትሎ የህወሓት ምላሽ ሲጠበቅ የቆየ ሲሆን ህወሓት ከባድ ወታደራዊ እርምጃዎችን መውሰድ ጀምሯል። ነገሩ ምንድነው? በዝርዝር እንነግራችኋለን። ለአዳዲስና ወቅታዊ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መረጃዎቻችንን ላይክ እና ሼር እንዲሁም አስተያየቶቻችሁን በነጻነት መስጠት አይርሱ። የትግራይ ጊዜያዊ አስተዳደርን በማፍረስ ስልጣንን በኃይል የያዘው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የክልሉ አስተዳደር አስገዳጅ ወታደራዊ ምልመላን የሚፈቅድና ማዕከላዊ ኮማንድ ፖስት የሚያቋቁም ረቂቅ አዋጅ ማዘጋጀቱ ታውቋል። በትግራይ ክልል አስገዳጅ ወታደራዊ ምልመላ እንዲሁም ምልመላውን የሚቃወሙ ንግግሮችን መገናኛ ብዙሃን ላይ ቅጣቶችን የሚጥሉ ድንጋጌዎችን የያዘ ረቂቅ ሕግ ይፋ ተደርጓል። ጣቢያችን የተመለከተው ረቂቅ አዋጅ እድሜው የደረሰ ማንኛውም የክልሉ ነዋሪ ወይንም የትግራይ ተወላጅ የክተት ጥሪውን ተቀብሎ በወታደራዊ ግዳጅ እንዲሳተፍ ግዴታ የሚጥል ሲሆን ጥሪውን በማይቀበሉ ከ10,000 እስከ 50,000 ብር የሚደርስ የገንዘብ መቀጮ እንደሚጣልባቸውም ደንግጓል። የክተት ጥሪው መሸሽ ለሚፈልጉ ግለሰቦች ሐሰተኛ የሕክምና ማስረጃ የሚሰጡ የጤና ባለሙያዎችም እስከ 50,000 ብር ቅጣት እንደሚጠብቃቸው በረቂቁ ላይ ሰፍሯል። ማዕከላዊ ኮማንድ ፖስቱን በበላይነት የሚመራው የክልሉ ፕሬዚደንት የተዋጊ ኃይሎች የበላይ አዛዥ እንደሚሆኑ ተጠቅሷል። በጦር ግንባር የተከፈለውን መስዋዕትነትና የህዝቡን ትግል የሚያሳንስ ወይንም የሚያጠለሽ ጽሑፍ፣ ንግግር ወይንም ምስል ማሰራጨት እስከ 15 ዓመት የሚደርስ ጽኑ እስራት እንደሚያስቀጣም ተደንግጓል። የክተት ምልመላ እና የጦርነት ጊዜ አስተዳደርን ህጋዊ ማዕቀፍ ለማስያዝ የቀረበው ይህ ረቂቅ ህግ በምልመላ ወቅት በሲቪሉ በነጻ ተቋማትና በመገናኛ ብዙሃን እንቅስቃሴዎች ላይ ለባለስልጣናት ሰፊ ስልጣን የሚሰጡ ተከታታይ ድንጋጌዎችን አካቷል። የረቂቁ ዋነኛ ማዕከል ለክተት የተጠሩ ዜጎች የምልመላ ትዕዛዞችን ማክበር እንዳለባቸው የሚደነግገው ግዴታ ነው። ረቂቅ ህጉ ከወታደራዊ አገልግሎት የሚያመልጡ ሲጠሩ ሪፖርት የማያደርጉ ሌሎች ከምልመላ እንዲያመልጡ የሚረዱ ወይንም በሌላ መልኩ የምልመላ ጥረቶችን የሚያስተጓጉሉ ግለሰቦች ላይ የሚጣሉ ቅጣቶችንም ዘርዝሯል። አንዱ ረቂቅ ድንጋጌ እንደሚያስረዳው ከሆነ የጦር ኃይሉን ወይንም የምልመላ መዋቅሩን አባላት የሚያዳክሙ፣ የሚያስፈራሩ ወይንም ሆን ብለው የተሳሳተ መረጃ የሚሰጡ ወይንም አገልግሎታቸውን እንዲተዉ ወይንም መሳሪያዎቻቸውን እንዲያስረክቡ የሚያበረታቱ ግለሰቦች እንደ ጥፋቱ ክብደት እስከ 25 ዓመት በሚደርስ ጽኑ እስራት ሊቀጡ ይችላሉ። ረቂቁ ተጠያቂነት ከግለሰቦች ባለፈ ወደ መገናኛ ብዙሃን ድርጅቶችም ያልፋል። እነዚህ ድርጊቶች በጋዜጦች፣ በራዲዮ ጣቢያዎች፣ በቴሌቪዥን ስርጭቶች፣ በኦንላይን ድረገጾች፣ በማህበራዊ ሚዲያ ወይንም በሌሎች የመገናኛ ዘዴዎች ከተፈጸሙ የሚዲያ ተቋማት ራሳቸው የገንዘብ ቅጣት ሊጣልባቸው እንዲሁም የስራ ፈቃዳቸው ሊታገድ ወይንም ሊሰረዝ እንደሚችል ይደነግጋል። ሌላኛው አንቀጽ ደግሞ ባለስልጣናት ስለ ወታደራዊ ዘመቻዎች፣ ስለ ጉዳት ሰለባዎች፣ ስለ ደህንነት ስጋቶች ወይንም ስለ ጦርነት ጊዜ ክስተቶች የተሳሳቱ ወይንም አሳሳች ናቸው ብለው የፈረጇቸውን መረጃዎች ማተም ወይንም ማሰራጨት በወንጀል ፈርጇል። ይሁንና ተቺዎች እንደሚሉት ከሆነ ደግሞ የህጉ አገላለጽ ሰፊ በመሆኑ ጋዜጠኞችንና የሚዲያ ተቋማትን ከምልመላ ከጦር ሜዳ ውሎች ወይንም
ከህዝብ ቅሬታዎች ጋር በተያያዘ ጉዳዮች ላይ በመዘገባቸው ለክስ ሊያጋልጣቸው ይችላሉ ሲልም ተችቷቸዋል። በተለይ አወዛጋቢ የሆነው ድንጋጌ ረቂቁ የጠላትን ዓላማ የሚደግፉ የጠላት ፕሮፓጋንዳዎች፣ የሚዲያ ዘመቻዎች ወይንም የህዝብ ግንኙነት እንቅስቃሴዎች ሲል የጠራቸው የሚመለከት ነው። ይህ ውንጀላ በረቂቅ ሕጉ ውስጥ ከተጠቀሱት እጅግ ከባድ ቅጣቶች ከሚያስከትሉት መካከል ጥቂቶቹን የያዘ ሲሆን ይህም ዘለግ ያሉ ዓመታት እስራት፣ የዕድሜ ልክ እስራትና በጣም አስከፊ በሆኑ ሁኔታዎች ደግሞ የሞት ቅጣትን ያካትታል። መረጃዎቹ አበቁ። ለአዳዲስና ወቅታዊ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።